የተወደዳችሁ የሌንስ ትራቭል ቤተሰቦች እንደምን ውላችኋል? እንግዲህ ሌንስ ትራቭል በተለያዩ የኢትዮጵያ ክልሎች እየተዘዋወርን የኢትዮጵያን ታሪካዊ ቦታዎች፣ ልዩ ልዩ መዝናኛ ቦታዎችንና እጅግ ያማሩ ውብ የሆኑ የተለያዩ የኢትዮጵያ መልክዓ ምድሮችን የምናስጎበኛችሁ እጅግ ድንቅ የሆነ ዩቲዩብ ቻናላችን ነው። ይህን ዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቅርቡ በተለያዩ ኮንተንቶች እንገናኛለን። በተለይም የተለያዩ ታሪካዊ የሆኑ ቦታዎች ላይ በመገኘት ስለነዛ ልዩ የሆነ ታሪካዊ ይዞታ ያለው ዝግጅት በማቅረብ እንዲሁም ታሪካቸውን፣ አመጣጣቸውን እጅግ ባማረ አቀራረብ ወደ እናንተ ይዘን የምንመጣበት የዩቲዩብ ቻናላችን ነው ማለት ነው። ስለዚህ ሁላችሁም የሚጠበቅባችሁ ሰብስክራይብ ማድረግና የምንለቅላችሁን ቪዲዮዎች መመልከት፣ በዛ እናንተ ብዙ ታተርፉበታላችሁ። ትምህርታዊ የሆኑ ይዘቶች የሚተላለፉበት ታሪካዊ ዳራ የምናሳይበት ስለሆነ በዛ አካባቢ ያለ ማንኛውም ታሪካዊ የሆነ ነገርን ከመረጃና ማስረጃ ጋር ተንተርሰን የምናቀርብላችሁ ልዩ ልዩ ዝግጅቶች ይኖራሉ። ስለዚህ እናንተ በደንብ በማየት ሰብስክራይብ በማድረግ እንዲሁም ለዛ አስተያየት በመስጠት ማለት ነው ማስተካከል ያለብን ማሻሻል ያለብን እንዲሁም እንደዚህ ቢሆን የምትሉትን ነገር ወደኛ በሐሳብ ታቀርቡልናላችሁ ማለት ነው። እኛም እየታረምንና እያስተካከል ወደ እናንተ ልዩ ልዩ የሆኑ ዝግጅቶችን ይዘልን መጣ ዝግጅት ላይ ስለሆነ ሁላችሁም ይህንን ዩቲዩብ ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ፖዚቲቭሊ ሪአክሽን ማድረግ ይጠበቅባችኋል ማለት ነው። እንግዲህ እንደ ነገርኳችሁ ትምህርታዊ ይዘት ያለው ይዘት ነው ወደ እናንተ ይዘንላችሁ የምንመጣው። እንግዲህ የማይታወቁ እጅግ በጣም ብዙ ታሪካዊ ድንቅ ድንቅ የሆኑ ቦታዎች አሉ ሀገራችን ኢትዮጵያ ውስጥ። እኛም ያሰብነው እነዛን ሰዎች የማያውቋቸው ቦታዎችን ማሳወቅ፣ በተለይም ደግሞ ታሪካዊ የሆነ ዳራውን በደንብ መረጃን በማጠናቀር ወደ እናንተ ይዘን የምንመጣላችሁ ነው የሚሆነው። ስለዚህ እነዛን ሁሉ ድክመቶች ጨርሰን ወደ እናንተ ይዘንላችሁ የምንመጣውን ቪዲዮ ደግሞ በደንብ ማየት፣ ላይክ ማድረግ፣ በተለይ ደግሞ ከእናንተ የምንጠብቀው በቃ ገንቢ የሆነ አስተያየት እንፈልጋለን። ለወደፊቱ ምን እናሻሽል፣ ምን እናድርግ የሚለውን ማለት ነው። ስለዚህ እንግዲህ ይሄንን እንጠብቃለን ማለት ነው። ዛሬ ይህን አይነት ቪዲዮ ይዤላችሁ የመጣሁት ከባህር ዳር ነው ማለት ነው። እንግዲህ ባህር ዳር የምታውቁ ብዙዎቻችሁ እንግዲህ ይህንን ቦታ ታውቁታላችሁ ማለት ነው። እጅግ ያማረና ውብ የሆነ ከተማ ነው ባህር ዳር። በተለይም ደግሞ በኮሪደሩ ልማት ምክንያት እጅግ ውበቷ አምሮና ደምቆ እየታየ የምትገኘው ታዳጊዋ ባህር ዳር ከተማ ይህንን ትመስላለች። ይህ አካባቢ ፖሊ አካባቢ ወይም ደግሞ የድሮ አስተዳደር አካባቢ ያለ ቦታ ነው። እጅግ ያማረ ውብ የሆነና ሙሉ አመቱን አረንጓዴ የለበሰ እጅግ ድንቅ የሆነ ቦታ ነው ይህ ቦታ ማለት ነው። በተለይም ደግሞ ተማሪዎች እዚህ አካባቢ በተለይ የፖሊ ተማሪዎችን ታውቁታላችሁ። እጅግ ያማረ ድንቅ የሆነ ሰፈር ነው። እንግዲህ ከከተማ ወጣ ብለን የኢትዮጵያን የገጠሪቱን መልክዓ ምድሮች ስናይ እጅግ ያማረ በጣም ውብ የሆነ ቦታ ነው። ለመዝናኛነት የሚያገለግል እጅግ ድንቅ የሆነ ቦታ አለን እና እኛ እነዛን ነገሮች ወደ እናንተ የምናደርስላችሁ ነው የሚሆነው። የተለያዩ ገዳማት ይኖራሉ፣ ሪክሬሽናል ፕሌስ ይኖራሉ፣ ልዩ ልዩ ሃይማኖታዊ ታሪካዊ ቦታዎች አሉ። እነዛን ሁሉ የምናስጎበኛችሁ ነው የሚሆኑ። እናንተ ሰብስክራይብ ማድረግ፣ ላይክ ማድረግ ከእናንተ የሚጠበቅ ጉዳይ ነው ማለት ነው። ስለዚህ በዚህ ሁኔታ ወደ እናንተ ነው የምንደርሰው። አብሮነታችሁ ስለማይለየን መልካም ሀሳቦችን ስለምትሰጡንና ሰብስክራይብ ስለምታደርጉን ከወዲሁ እናመሰግናለን። ይህ ሰፈር እንግዲህ እጅግ በጣም የሚያምር ኢትዮ ስታር እየተባለ የሚጠራው ሆቴል አካባቢ ፊት ለፊት የሚገኝ ነው ይህ ቦታ ማለት ነው። እንዲሁም በስተቀኝ በኩል የሚታየው አርማ የተባለ የግብረሰናይ ድርጅት ወይም ደግሞ አማራ ልማት
ማህበር እያልን የምንጠራው ተቋም በስተቀኝ በኩል አለ ማለት ነው። እንግዲህ አሁን ወደ ቀጥታ ወደ ጊዮርጊስ እየሄድን ነው የሚገኘው። የቅዱስ ጊዮርጊስ አደባባይ ፊት ለፊት ታገኙታላችሁ። እንዲሁም ቤተክርስቲያኑ ጥንታዊና ታሪካዊ የሆነው የፈለገ ገነት ቅዱስ ጊዮርጊስ ቤተክርስቲያን እዚህ ጋር ፊት ለፊት ታገኙታላችሁ ማለት ነው። ፊት ለፊት የሚገኘው አደባባይም ቅዱስ ጊዮርጊስ አደባባይ በመባል ይጠራል። እንግዲህ በፊት እዚህ ፊት ለፊት የምታዩት ብዙም ጣናን ፊት ለፊት ማየት አንችልም ነበረ በዚህ ስንሄድ፣ ምክንያቱም የተለያዩ መዝናኛ ቦታዎች ነበሩ፣ ንዋየ ቅድሳት መሸጫዎች ነበሩ፣ የተለያዩ የባህል አልባሳት መሸጫዎች ሱቆች ነበሩ። እነዛ ሁሉ ሸፍነውት ጣናን እዚህ ጋር ፊት ለፊት ማየት አይቻልም ነበር። ነገር ግን አሁን ላይ በደንብ የተገለጠ በመሆኑ ጣናን እዚሁ ፊት ለፊት በማየት ግርማ ሞገሱን ማድነቅ ይቻላል ማለት ነው። እንግዲህ ወደ ተመልካቾቼ እንግዲህ በቀጣይ በሰፊው የምንገናኝ ነው የሚሆነው። ስለ ባህር ዳር ሌንስ ትራቭልን ከዛሬው ጀምሮ ሰብስክራይብ፣ ላይክ አድርጉ፣ ሼር በማድረግ ደግሞ ለጓደኞቻችሁ አድርሱ ማለት ነው። በቀጣይ ቪዲዮ እንገናኝ። መልካም ቀን።